ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አሁን ደግሞ ምንድነው ሁለት ነገሮችን በዚህ ያሳያችኋለሁ። በዚህ አጭር ቪዲዮ ለእንትን እንዴት የፊት አሻራ መስጠት እንዳለባችሁና ህገኛ አካውንት እንዴት እንደምትከፍቱ ከዛ ደግሞ ላይቭ እንዴት እንደምትገቡ ሁለት ነገሮችን የፊት አሻራ ሰጣችሁ ላይቭ እንዴት እንደምትገቡ እነሱን አሳያችኋለሁ። ኤዩቲኤች የምትለው እዛ መጀመሪያ ከገባችሁት ቦታ ኤዩቲኤች ፖይንት እና ኮይናችሁ ወይም አይዲያችሁ ካለበት ወይም ኤጀንሲ ከሞላችሁበት ወደ ታች ኤዩቲኤች የምትላለች ወይም አውቶ የምትለዋን እሷን ትነኳታላችሁ። አውቶ የምትለዋን የፊት አሻራ ስትነኳት ምን ያመጣላችኋል? ሁለት ነገሮች ያመጣላችኋል። ምን ፌስ አውቶንቲኬሽን ኤንድ ባይንድ ፎን የሚል ከዛ እናንተ ፌስ አውቶንቲኬሽን የምትለዋን ትነኳታላችሁ የፊት አሻራ ለመስጠት ማለት ነው። ከዛ የፊት አሻራ ፌስ አውቶንቲኬሽን የምትለዋን ስትነኳት እንደዚህ ነገር ያመጣላችኋል ማለት ነው። የፊት አሻራ የምትሰጡበት ወይም ደግሞ ሌላም ሊሆን ይችላል። ምናልባት የላይቭ ፎቶ አስገቡ ሊሆን ይችላል። እንደዚህ ካመጣላችሁ ቀጥታ ስታርት ቱ ሰርቲፋይ የምትለዋን ትነካላችሁ። እሺ ከዛ ስታርት ቱ ሰርቲፋይ ስትሉት በዚህ በክቧ ውስጥ በካሜራዋ ውስጥ የእናንተ ፊት ሙሉ ለሙሉ መግባት አለበት። ወደ ቀኝ ዙር ወደ ግራ ዙር ልትል ትችላለች። ሳቅ በሉ ሄዳችሁን አንቀሳቅሱ ምናምን የምትላችሁን እሷ ታደርጋላችሁ ማለት። ከዛ አንደር ሪቪው ብሎ ያመጣላችኋል። አንደር ሪቪው ካለ በኋላ ቀጥታ ኮንግራጁሌሽን ብሎ እንደዚህ ፎቶአችሁን ያመጣላችሁ። ሰክሰስ አላችሁ ማለት ነው። አንደር ሪቪው ለ30 ደቂቃ ምናምን ቆይቶ ሰክሰስ ይላችኋል። የፊት አሻራ ሰጣችሁ። ከዛ እንደዚህ አድርጋችሁ ድንገት ስልካችሁ ቢጠፋባችሁ በፊት አሻራችሁ መመለስ ትችላላችሁ። ሁለተኛው ላይቭ እንዴት እንደምትገቡ ነው። ላይቭ እንዴት እንደምትገቡ የውችን ሲምቦል ትነካላችሁ። ከዛ ቀጥታ ላይቭ የምትለዋን ትነኳታላችሁ ማለት በቀይ ላይቭ የምትለዋን ከከፈታችሁ ኖርማል ላይቭ የምትለዋን ስትነኳት ወደ ውስጥ ያስገባችኋል ማለት ነው። የምትሞሏቸው ሶስት ነገሮች ዋና ነገሮች አሉ። እነሱ ምንድነው? ፕሮፋይል ፎቶ ከላይ የውችን ፕሮፋይል ፎቶ እሷን ትነኩና ፕሮፋይል ታስገባላችሁ። ከዛ ፕሊስ ኢንተር ኮንቴንት የሚለው ላይ የፈለጋችሁ በአማርኛ በእንግሊዝኛ እናንተ ፈለጋችሁ ትጽፋላችሁ። ከታች ቺቲንግ፣ ዳንሲንግ፣ ሲንጊንግ ምናምን የሚሉ ነገሮች አሉ። እነሱን ትሞላላችሁ ሶስት ነገር። ከዛ በኋላ እነዚህን ካስገባችሁለት በኋላ ቀጥታ ጎ ላይቭ ይላችኋል ማለት ነው። ጎ ላይቭ ይላችኋል። ከዛ ቀጥታ ላይቭ መግባት ነው። ምናልባት ደግሞ ድንገት የላይቭ ፎቶ አስገቡ ምናምን የሚላችሁ ከሆነ በሌላ መልኩ ካመጣባችሁ ፎቶ ታስገባላችሁ ማለት ነው። እዚህ ጋም ልክ ፎቶ ነው፣ እዛ ጋም ኖርማል ፎቶ ታስገባላችሁ። ከዛ ጎ ላይቭ ስትሉት ወደ ውስጥ ይዟችሁ ገባ፣ ጨረሳችሁ። ቀጣይ ታስክ እያንዳንዶቹ ታስኮች ውስጥ ላይ ከገባችሁ ላይቭ ከገባችሁ በኋላ ወይም ፓርቲ ላይ የወንዶችም የሴቶችም እያንዳንዱ እንዴት ታስኮች የምትሰበስቧቸው የምታገኛቸውን ጥቅሞች እነሱን እንሰራላችኋለሁ በአጭር ቪዲዮ ማለት ነው። ሰብስክራይብ ላይክ እያደረጋችሁ ጠብቁኝ፣ ተከታተሉ በደንብ በስትክክል እዚህ ፕላትፎርም ገብታችሁ የምትጠቀሟቸውን ነገሮች አንድ ባንድ አሳያችኋለሁ። መልካም ዳላር፣ መልካም ስራ፣ በርቱ፣ ጠንክሩ።